ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ በጉለሌ ክፍለ ከተማ ወረዳ 10 ኮሙኒኬሽን ጽህፈት ቤት አንድ ዝግጅት ይዘንላችሁ ቀርበናል። ይህም ዝግጅት ጉለሌ እጽዋት ማዕከልን የሚያሳይ ይሆናል። ከዝግጅቱ ጋር ቤተልሔም ካሳ ነኝ። አብራችሁን ቆዩ። እኔ ዛሬ ጠቁማችኋለሁ ውባ ጉለሌ እጽዋት ማዕከል እዚህ የሙሽራ ፎቶ ነው። ያው አዲስ ተጋቢዎች ካላችሁ ለጥቆማ ያለው ፎቶ ቤቶችን ቦታው እንደምታዩት በጣም የሚያምር ቦታ ነው። እንደዚህ ባማረ በተዋበ ቦታ ተነሱ እንላለን። ይሄን የምትመለከቱት የመኪና ማቆሚያ ነው። እንደምታዩት 150 መኪና የሚይዝ ቦታ ነው። እንደምታዩት ሰፊ ነው። ይሄን ይመስላል። ይሄው እንደምትመለከቱት አሁን እዚህ አንድ ቦታ ላይ አረፍ ብዬ ነው፣ ድካሜን ለማሳረፍ ነው። እንደምታዩት ሰፊ ነው፣ እጅግ በጣም የሚያምር እኔ ከምነግራችሁ ይልቅስ እናንተ መታችሁ ስታዩት ደግሞ የምትደመሙበት ቦታ ነው። እጅግ በጣም እኔ የተደነኩበት ቦታ ነው። ኑና ጎብኙ ላለው አሁን የምንገኘው ዋርካ ባህላዊ መናፈሻ ቤት ነው። አሁን የምንገኘው አብርሃሚክ ጋርደን ነው። ጋርደኑ እንደምታዩት በጣም የሚያምር ነው። እዚህ መታችሁ መጎብኘት ይቻላል።
ማየት ይቻላል። ኑ ጎብኙ እላለሁ። አሁን እንደምታዩን ጎብኝተን አይተን ጨርሰና፣ ነገር ግን በአንድ ቀን የሚያልቅ አይደለም ቦታው ማለት ነው። ሌላ ቀን ደግሞ ተጨማሪ ቀን መተን እንጎበኛለን፣ እናያለን፣ እናስጎበኛቸዋለን። የቀጣይ ደግሞ በቀጣይ ፕሮግራም እንገናኛለን።